ወዳሉት ቅመማ ቅመሞች ወዳልሽኝና ለበዓል ወደሚያስፈልጋቸው ወደ ቅቤ ዋጋ ከመግባታችን በፊት ራስሽን አስታውቂልኝ። ሾላ የቱ ጋር ነው የምንገኘው? ማን ትባላላችሁ? እሺ፣ በቅድሚያ እንኳን አደረሳችሁ። እንኳን ለፋሲካ በዓል አደረሳችሁ። ሾላ ገበያ እንገኛለን። 427 ቴዲ ሲቁ ይባላል። አይብ፣ ቅቤ፣ ማር፣ ቆጮ፣ ቡላ እንሸጣለን። እንግዲህ ብዙ ሰው የሚፈልገው ለበዓል ቅቤ ነው። እዚጋ ደግሞ ለጋውም ሁሉም መካከለኛው በሳሉም አለ። ከሁሉም እስኪ ዋጋቸው ስንት ነው? እሺ፣ ይሄኛው በሳሉ 1000 ብር ነው። ይሄ መካከለኛው ደግሞ 1200 ብር ነው። ሸኖ ትንሽ ጨምሯል። እሱ ይሄ ሸኖ ደግሞ 1500 ብር ነው። 1500 ቀርቶ ትንሽ ጨምሯል። ተመስገን። እስቲ እዚህ ጋር ደግሞ አይብ ነው የሚታየው። እነዚህ ደግሞ ይሄ ደግሞ አይብ ነው። እኔ እናንተ ቤት በጣም ወደዋለሁ። ቆንጆ ነው፣ ትኩስ ነው፣ በጣም ቆንጆ ነው። ከበዓሉ ቀደም ብዬ መጣሁ እንጂ በዓሉ ሲደርስ መጥቼ ከእናንተ መውሰድ አይቀርም። አይባችሁ በግሌ በጣም ነው የምወደው። ስንት ገባ አይብ? ውሰዱ። አይብ 500 ብር። 500 ብር የኪሎ ዋጋ ማለት ነው። የኪሎ ዋጋ። መልካም። ሌላ ደግሞ ቆጮ ነው። ቆጮ አለ፣ ቡላ አለ፣ ማሮች አሉ። ቆጮ በእንደዚህ የተዘጋጀ ነው። ወስደሽ በቃ መጋገር በኪሎ ነው የተዘጋጀው። ማራችሁም እንግዲህ እናንተ ጋር በጣም ተወዳጅ ነው። እግዚአብሔር ይመስገን። ቆንጆ ነው። ደግሞ ስንት አይነት ማር አለ? አንድ አይነት ነው ሁሉም? አይደለም። ነጭ ማር አለ፣ የምግብ ማር አለ፣ የሚበላ አለ፣ የብርዝ አለ፣ የጠጅ አለ። በተለይ አሁን የብርዝና የጠጅ ነው ሰው የሚፈልገው በዓል ስለሆነ። ስንት ገባ የነሱ? እሱ 800 እና 600 ከመጣው አይቀር ብሎ ለቤቱ የሚወስድ ካለ ደግሞ የቤት ማር ያልሽኝ? የቤት ማር ናቸው እነዛ አሉ። እዛ ጋር ያሉት አሉ። እሱ 800 700 እንደዚህ እንሸጣለን። በጣም ጥሩ። ቆጮ በኪሎ ነው ተዘጋጅቶ የሚቀመጠው። ወስደው በጥበጥ አድርገው መጋገር ነው የሚጠበቅባቸው። የኪሎ ዋጋ ስንት ናት ቆጮ? 200 1 ኪሎ። ቅቤ የፈለጉት ሁሉም ቅመም ማንጣሪያቸውን እዚሁ በአንድ ማግኘት ይችላሉ ይመስለኛል። እውነት ነው። አንድ ላይ የተዘጋጃለ ኪሎ ተደርጎ የተዘጋጀ ተፈጭተዋል። እሷ 100 ብር ናት። ሌላ ደግሞ እንደየአቅሙ ሁሉም ብዙውን ስለማይፈልግ ሰው እንደየአቅሙ በሩብ ግማሽ በሩብ ምናምን እያደረግን እንሸጣለን። በጣም ጥሩ። ቅመማ ቅመም ሌላ እንግዲህ ለዶሮ ማጣፈጫ እንደነ መከለሻ፣ ማቁላያ እንደሱ አሉ። እዚህ አሉ አለ። ከ100 ብር ጀምሮ አለ። ሁሉም እንግዲህ ቅመማ ቅመም አለ እንዳልሽኝ። ቆጮውም ቅቤውንም አይቡንም እዚሁ ማግኘት ይችላሉ። ማር ጨምሮ የእናንተ ማርና አይብ እኔ በጣም ነው የምወደው። ቅቤያችሁም የሻኖ ቅቤ እናንተ ጋር ቆንጆ ቅቤ ማግኘት ይችላሉ። ጊዜ ስለሰጠሽኝ በጣም ነው የማመሰግነው። ተመልካቾቼ ለበዓል እሺ፣ ላንቺ ሚሊነት ለበዓል መጥተው ከእናንተ የመረጡትን ቅመማ ቅመም ቅቤም ማርም ቆጮንም ገዝተው በዓላቸውን በዓል እንዲያስመስሉ መልዕክቴ ነው። አመሰግናለሁ። መልካም በዓል። መልካም በዓል። I couldn't name one person that doesn't use the Google platform. It gives us the widest audience possible. For every £1 that we invest. አሁን ደግሞ የምገኘው በሾላ ገበያ ውስጥ ዶሮ ተራ ነው። ያበሻ የፈረንጅ የምትፈልጉትን አይነት ዶሮ እዚህ ዶሮ ተራ ውስጥ እንግዲህ እያየሁ ነው። አሁን ለዚህ በዓል ዶሮ ዋጋው ስንት ገባ የሚለውን ወደ